ዛህራን ለጋብቻ ፈልጋታለሁ። አምነን አያቱና ዛህራ አንድ ላይ ቁጭ ብለው ስለ ጄሪ ሲያወሩ ስለሰማ እጅግ በጣም ተበሳጭቷል። ሁል ጊዜም ቢሆን ነገሮች ከተከናወኑና ከተፈጸሙ በኋላ ነው የምሰማው። ስለዚህ ለምን እንደዚህ ይሆንብኛል የሚል የጸጸት አለንጋም እየገረፈው ይገኛል። ከዚህ በፊት ሴፈን ይህንን ድርጊት አድርጋ እሱ ሳይሰማ ሌሎቹ ሁሉ ሰምተውት አውቀው ነበር። ዛሬ ግን ድጋሚ ጄሪ እንደዛ እንዳደረገች ሲሰማ ሁለቱንም እናንተ በፍጹም አትወዱኝም፣ ነገሩ ካለፈ በኋላ ነው ወይ ለኔ የምትነግሩኝ ብሎም ማስጠንቀቂያ ሰጥቷቸው እንዳውም እንዳይከተሉትም ብሎ ጥሏቸው ተነስቶ ወደ ጄሪ ጋር አምርቷል። ጄሪ ጋር ሄዶ ጄሪን ያመጣሽውን ቡትቶ ይዘሽ ውጭ፣ ቆይ አንቺ ምን አይነት ጨካኝ ሴት ነሽ ብሎ ጭካኔዋንም ነግሯታል። ታዲያ ጄሪም ለማሳመን ብትሞክር አምነን በፍጹም ከዚህ በኋላ ድጋሚ አትሸውጅኝም፣ ለምን ያቺ ምስኪን ልጅ ምን አደረገችሽ ብሎ ለብሌን ያለውን ስሜት አጉልቶ ነግሯታል። ታዲያ ጄሪ ነገሮችን አስተባብላ አሳምና በማልቀስም በመንበርከክም ይቅርታ ጠይቀው ሞከረች። ነገር ግን አልተሳካላትም። አምነን እስከ ወዲያኛው ድረስ ከቤት አስወጥቶ ሸኝቷታል። እንደውም ሻንጣዋን ይዞ እየጎተተ በር ድረስ የሸኛት እሱ ራሱ ነው። ሸኝቷት ግን ከተመለሰ በኋላ የተፈጠረው ነገር እጅግ በጣም ልብ የሚሰብር ነው። አምነን ብቻውን ቁጭ ብሎ ቆስማ ላይ ተቀመጠ። እንዴት ብሌን ይህን ነገር ትደብቀኛለች? ትወደኛለች፣ ከጎን ያለችኝ ያልኳት ሰው እሷ ነበረች፣ እንዴት ይህን ታደርጋለች ብሎ ባለፈው ትውስታው ራሱን እየጸጸተውና እየገረፈ ብሌን አንድ ወቅት ላይ ታሞ በነበረበት ሰዓት እኔ ሁሌም ከጎን አለው ምስጢረኛዬ እያለች ስትነግረው የነበረውን ቃል አስታውሶ ለካ እሷም እያስመሰለች ነው። ቆይ እዚህ ቤት ግን ሁሉም አስመሳይና ቀጣፊ ነው ማለት ነው እያለም ለራሱ ወቀሳ እያቀረበ መቼ ነው አምነን ከዚህ ሁሉ ነገር የምትማረው እያለም ድጋሚ ከዚህ ቤት ያሉ ሰዎችን ላለማመን ቃል እየገባም ይገኛል። ታዲያ በሌላ በኩል ሙስጠፋ ከብሌን ጋር ቁጭ ብሎ መልካም ለመምሰል እያስመሰለ ይገኛል። ብሌንንም ይቅርታ ጠይቋታል፣ ሁሉንም ነገር ስላወቀች ብቻ። ታዲያ ብሌንም ሁሉ ጊዜ ለይቅርታ በሯ የተከፈተኑና ይቅር ብያለሁ ትለዋለች። እሺ በጣም አመሰግናለሁ፣ ግን ደግሞ ሰውን አውቀዋለሁ ማለት በፍጹም አይቻልም። ሰው ማለት ተገልጦ የማያልቅ መጽሐፍ ነው። ማመን ያለብሽ ፈጣሪሽን ብቻ ነው። ስለዚህ እባክሽን ብሌን አሁንም ቢሆን አምነን የበለጠ ሳይጎዳ እውነታውን ንገር ይላታል። እሷም እኔ እኮ አሁን ልበት ታይም ጥሩ አይደለም ብዬ ነው ለሱ ከማሰብ ነው አለችው። ሙጠፋ ዛሬ መልካም ነገር ካንደበቱ ወጥቷል። ምክንያቱም እሷ ለአምነን ከነገረችው አምነን አይጠላትም፣ ድጋሚም ልቡ አይሰበርም። ዛሬ ግን መልካም ነገርን አደረገ። እሺ ብላም በሀሳቡ ተስማምታ ልትነግረው እንደሆነ ለሙስጠፋ ነግረዋለች። በሌላ በኩል እናት ዛህራ ዛሬ ደግሞ መሽቀርቀር ፈልጋለች። ታዲያ ልታሽቀረቅራት የፈለገችውም ደግሞ ጀሪ ነበረች። ታዲያ ጀሪ ከቤት ስለወጣች ሜርሲ ዛሬ ነኝ ማሽቀረቅርሽ ብላ የሜካፕ ፋውንዴሽን አድርጋ አስመስላ ፊቷ ሁሉ ውሻ ደም የላሰ ውሻ አስመስላታለች። ይህንንም እያደረገችው ያለው ጎሽሜ ይመጣል ስለተባለ ነው። ለጎሽሜ ልዩ ስሜት እየተሰማት ይገኛል። ነገር ግን ጎሽሜ ደግሞ የጓደኛዋ ፍቅረኛ ነበር አንድ ወቅት ላይ። ታዲያ እናት ዛህራ ዛሬ ጎሽሜ ልቧ ስለከጀለ ፏ ብላ ለብሳ ፏ ብላ ፊቷን ተቀባብታ መጠበቅ ነው የፈለገችው። ነገር ግን ሜርሲ ተንኮሏ መከራ ነውና አበለሻሽታታለች። ይህንን መስታወት አምጥታ ለማየት ብትፈልግም በፍጹም አይሆንም እኔ መስታወት ሽ ያለውን ብላ ሳምናታለች። ታዲያ ጓደኛዋ መታ በሩን ስታንኳኳ ጎሽሜ መስሎት ተነስታና ዛህራ በሩ ልትከፍት ስትል ያገኘችው ግን የጎሽሜን ፍቅረኛ የነበረችውን ጓደኛዋን ነው። እንድትገባ ከጋበዘቻት በኋላ ማነው እንዲያሳመረች ትላታለች ሜርሲ። ታዲያ እኔንም ታሳምረኛ ብሎ ሁለት ጅል አንድ ላይ ሲጃጃሉ ነበረ። ታዲያ ሁለቱንም አሳምራት ሲጠብቅ ጎሽም ይመጣል። ጎሽም ባየው ነገር ግራ ተጋብቷል። ሴቶቹ ምን እየሆኑ ነው እያለም አንድ መልካም ምክር መከራቸው። ቆይ ግን ይሄ ውበት እኮ ከንቱ ነው። ስለዚህ ለምንድን ነው ሰው ለመሆን የማትጥሩት? ለምንድን ነው በውበት መሽቀርቀርን የመረጣችሁት? ብሎ የሰው ልጅ ውበቱ ሰውነቱ እንደሆነም ነግሯቸዋል። ይቺ ቃል ለሁላችንም የተገባች ናት። የሰው ልጅ ውበቱ ሰውነቱ ነው። ታዲያ ይህንን ነገር መተግበር እንዳለባቸው ዛህራና በፊት ፍቅረኛ ለነበረችው ሴት ነግሯቸውም እየሳቀባቸውም ፈገግ ብሎ ጥሏቸውም ወደ ሚያጸዳበት ቦታ ሄዷል። እና ዛህራም ወደ ኩሽናዋ ተመልሳ ቤቷን እያጸዳች ባለችበት አዲሷ የአምነን ፍቅረኛ ነኝ እያለች ራሷን የሾመችው ማሪያ አሁን ወደ ቤተሰቡ ተቀላቅላ እኔ አዛዥ እኔን አዛዥ ልሁን ብላለች። ይህንንም ስልጣን የሰጣቻት የአምነን አያት ነች።
ታዲያ ያምነን አያት ስልጣኑን ስለሰጠቻት እናት ዛህራን ከዚህ በኋላ እኔ የምልሽን ነገር መስማት አለብሽ ብላ ቀጭን ትእዛዝ አስተላልፋለች። መቼም እዚህ ቤት የማደጎ ቤት ነው የሚመስል እያለች ሁሉንም ሸንቆጥ ማድረጓንም አልተወችም። እናት ዛህራ ደግሞ ትሻልን ሰድጄ ትብስን አመጣው እያሉ ከጀሪ ጋራ ሲያወዳድራት ነበር። ታዲያ ምን አልሽኝ ያለቻት፣ አይ ምንም አላልኩሽም ትሻል ማለት ምንድን ነው ብላ ጠየቀች መርሲያ። በፍጹም ምንም እንደሆነ አንቺ አታውቂውም፣ በቃ ይቅርብሽ ብላ እናት ዛህራ ጥላት ወደ ኩሽናዋ መመለስን ፈለገች። ነገር ግን ወደ ኩሽናዋ ስትመለስ የሰማችው ያየችው ነገር ድስት እየተንጓጓ ነበር። ድስትም ልትጥድ የነበረው ጓደኛዋ ናት። ጓደኛዋ ለጉርሽም የምግብ ልስራ ብላ በሆድ ፍቅር ይደለላል የተባለች እስኪመስል ድረስ ፉድ ፉድ ትላለች። ይህን የተመለከተችው እናት ዛህራ ምን ትሰሪያለሽ ብላም ድብድብ ለመፍጠር ጭቅጭቅ ፈጠሩ። ይህንን የተመለከተውና የሰማው ጎሽም ቆይ እነዚህ ሴቶች ምን ሆነዋል? ዛሬ በራብ ሊገሉኝ ነው እንዲህ ብሎ ወደ ኩሽና አመራል። ኩሽና ግን ሲመለከት ሁለቱም ለጸብ እየተገባበዙ ነበር። በሌላ በኩል ያምነን አያት አዲሷን ማርያን እንዲህ ብላታለች። እባክሽ ልጄ አሁን ጄሪ ስለሄደች ብቸኝነት እንዳይሰማው ከአምነን ጎን እንዳትርቂም ብላታለች። ታዲያ እሺ ብላ ሀሳቧን ተቀብላለች። ከአምነን ጎን ሆና በፍቅር ዓለም ክንፍ ልታደርግ ፈልጋለች። አምነን ግን ልቡ አንድ ሴት ይወዳል። እሷም ብሌን ነች። ብሌን የልቡ ንግስት ናት። እሷ ደግሞ አለሜ ብላ የወሰነችው የልቧ ንጉስ አምነን ነው። ታዲያ ይህንን ውሳኔ ወስኖ በተቀመጠበት ነበር ማሪያ በሱ ልቡ ውስጥ ለመንገስ እና ንግስት ለመሆን እየተዘጋጀች አያቱም እንዲያነግሳት እየገፋፋቻት ያለችው። አምነን ግን በፍጹም ይህንን መቀበል አቅቶትም አሁን የተለያዩ ሴቶች እየመጡ እየተሸኙ ይገኛሉ። ተሸኝተው አሁን የቀረችው ብሌን ነች። ብሌንስ እውነት ትሸኝ ይሆን ወይስ ደግሞ ፍቅሯ አይሎ አምነንን የራሷ አድርጋ ትቀጥል ይሆን? የወደፊቱ እጣ ፈንታዋ ምን ይሆን ይሆን? ሙስጠፋስ እንደ ሌሎቹ ለመሸኘት መንገድ ላይ የደረሰ ይመስላል። ይቅርታ እያለ ሁሉንም ቢጠይቅም ነገር ግን በይቅርታ የሚታለፍ ስራ አይደለም የሰራው። ከጀሪ ጋር ሆኖ ብዙ ጥፋቶችን አጥፍቷል። ትናንትና የጀሪ ጅርም የእሱ ልጅ እንደነበረ ማንም ሰው ባያቅም እሱና ልቡ ያውቃል። ታዲያ አምነን ይህንን አምኖ ልጄ ነው ብሎ ልቡ ተሰብሮ እስካሁን ድረስ በልብ ስብራት ማንም ያልጠገነው ልጅ አጥቻለሁ የሚል የውስጥ ስሜት እየጮህበት ይገኛል። ነገር ግን ደግሞ እውነታውን ያወቀለት ለሙስጠፋ ምን ድግስ ይደግስለት ይሆን? ሙስጠፋስ ይህን ድግስ ሳይታወቅበት ከዚህ ቤት ይቀጥል ይሆን የሚለው የሁላችንም ጥያቄ ነው። የእናንተ ሀሳብ ምን ይሆን? እውነትና ንጋት እያደር ይጠራል እንዲሉ እውነታ መውጣቱ አይቀርም። ሙስጠፋም ከዚህ ቤት የተባረረ ቀን ከቤት ውስጥ የሚቀሩት ብሌንና አምነን ናቸው ብዬ ነው የምገምተው። ብሌንና አምነን የቀሩለታ ፍቅር ከሰማይ ሰማያት ወርዶ ፍቅርን እንዳነገሰው ሁሉ የእነሱ ፍቅርም ደግሞ በዓለም ላይ ነግሶ እነሱ ተጋብተው ሁሉንም ነገር እንደሚያስተካክሉት እርግጠኛ ነኝ። የእናንተ ምልከታስ ምን ይሆን? እስኪ ኮሜንት ላይ ሀሳባቸውን አስፍሩልኝ። ብሌንስ ዛሬ የልቧን ንጉስ እውነታውን ነግራ በልቧ ልታነግሰው በሱ ልብ ውስጥ ደግሞ እመቤት ልትሆን ፈልጋለች። ነገር ግን እሱ ቀድሞ ደግሞ ከሌላ ሰው ስለሰማ ይቅርታ አላደርግልሽም ብሎ እምቢ ላት ይሆን? እስኪ እንግዲህ አብረን የምንመለከተው ይሆናል። ነገር ግን ለፍቅራቸው እንቅፋት የሆነችው ማሪያ ደግሞ የኔ ዓለም ነው የኔ ንጉስ ነው ብላ እሱን ወደ ልቧ ውስጥ አስገብቷለች። የልጅነት ፍቅሬ የቃቃ ባሌ ነው እያለችም ነው። ታዲያ የልጅነት ፍቅር የሆነው ሁሉ አብሮ ይዘልቃል የተባለ እስኪመስል ድረስ እሷም ዛሬ ያንን የትናንትና ትዝታዋን ድጋሚ አድሳ አብራ መኖር እንፈልጋለች። አያትም ፍላጎቷ ይሄ ነውና ያንን ፍላጎቷ እንዲሳካላት ከአምነን ጎን እንዳትርቂ ብላታለች። ነገር ግን ደግሞ አምነን ልቡ ሸፍቶ ከብሌን ጋር ካደረና ከኮበለለ ሰነባብቷል። የኮበለለ ልብ ደግሞ በቶሎ አይመለስም። ታዲያ ብሌንም ልቡን ተቀብላ በልቧ ውስጥ ካስቀመጠችው አብሮ ቤት እንደሚሰሩ 100% እርግጠኛ ነን። በቀጣይ ክፍሉ የምናየው ይሆናል። እናንተም ለቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ በማድረግ ቤተሰብ ሁኑ። ሀሳብ አስተያየታችሁን ደግሞ ኮሜንት ላይ ብታስቀምጡልኝ ለእኔ ብርታቴ ነውና በጣም አመሰግናለሁ።